በመስጂድ ስም ሰውን መከፋፈል ይሄው ስልጣን ሆኖ ሰውን ኢማም ማባረር መገምገም የሚችላሉ ሐዲስና ሐዲስ ሳይለዩ ሐዲስና ሐዲስ ሳይለዩ ምናሉ ሐዲስና ሐዲስ ሳይለዩ ሐዲስና ሐዲስ ታስደግመኛል እንደውም ብለ ኢማሙ ተገምግሟል አባረነዋል ምን ነው ሐዲስ አያቅም ለምን ፍቅህ ነው እንጂ ሐዲስ ያስተማረ አጋጥሞኛል እኔ አላህ ያሳይ እንግዲህ ሐዲስ እንኳን ማለት የማይችል ሐዲስና አሊፍ ወለስ ማያቅ ገና በመጣ በሶስት ወሩ የኮሚቴ መብት እስከምን ድረስ ነው ከጧሃራ የማይወጣ ዲያኝነት በስር ገብዞ ሰው መበጥበጥ መከፋፈል አላህ ሊፈሩ ይገባል ሊመከሩ ይገባል ዘመዱ መከሯቸው ኢማሙን ሽማግሌ ናቸው ኢማሙ ድምጽው ያምርም ብሎ ሙዚቃ ነው እንዴ ኮሚቴን እኮ ሸኸኛ በየመስጂዳችን ኮሚቴ ነው አንተ እኮ ነው አሁን እየነገሩ ያለው እኮ ግን በምንድን ነው እናንተ የምትገመግሙት ነው እኮ ያለው ማብራት አንተም ኮሚቴ ነህ ማብራት ክፈል ምንጣፍ እንዳይሰረቅ ጠብቅ የውሃ ክፈል ደሞዝ ልክፈል አመቻቸው ምንድን ነው አንተና ማን ነህ ነው አሁን ጥያቄው ደሞዝ ልክፈል ማን ይምጣልህ ነው እንዳትቀጥለው ማን ድምጻቸው አብረን ብለህ እንዳትቀጥል አንዳንድ ቦታ እኮ አጋጥሞኝ እኮ ነው ድምጡ አማራ ድምጡ እኮ ተደብር ያለው ሰው አላህ ድምጽ ሆኖ አሶቱ يحزن አሶ ይጥሪብ ድምጡ እኮ ያስጨፍራል አስጨፋሪ ድምጽ አለ ያስለቅሳል ያሳዝናል ታንጎራጎርክ መንጎራጎርተ ካዋራህም ያስለቅስ ድምጽ አለ ስለዚህ ማዕናው ገብቶ ነው ወይ የምታለቅሰው ማዕናውስ ገብቶ ነው ወይ ተመስጠ ነው ወይ ይሄ የዋቂ ሰዎች ይገመግሙት እንጂ 40 ዓመት 60 ዓመት ያሰገደን ሰው ትናንትና ጃሂል መጥቶ ይገመግመዋል እንላላ ብለ አንድ ኢብራሂም ባል ደረሳ ነበር ሐፋር ነው ጀግና ነው እዚ ኮመርስ አካባቢ ነበር የሚኖረው እና አሁንም ሊሰማኝ ይችላል ምን ነገር ይመስላል ቤቱ እዛው ኮመርስ ስለሆነ ተጣልቶ ሰዎች ይቀጣቀጣሉ አለ በዝናብ ሁለት ሰዎች በከሰሉ ልገላግል ወረድኩ አለ ተብቶ ትገለግላል ሁሴ በዝናብ ወይ ጃንጥላ ይዞ ካልሆነ የርሶ ደረሳ ምን ደሰማሩት ሲገላግላቸው አለ አንዱ ጺሙን አሳድጓል ምን ብሎ ይሄ ጸጉር የሚያሳድጉት ምን ናቸው ራስታ ነው የሚባለው አፍንጫው እዛ ጸጉር አፉ ገባል ቀድሞ ቀመሱ ኦኬ ብቻ ሙስሊም አይመስልም አላህ አንያው ደግሞ በሱና ነው ሲገላግላቸው አለ ተው እኔና እሱ እንተዋወቃለን እኔ ሙስሊም ነኝ እሱ ሙስሊም ነው አለ እንዴት አስመሳይ ነው ይሄን የሱና አትልበስ ደላላ ምንና አለ ደላላ ሁሉ እንደዚህ ማለት ያደርጋል ማለት አይደለም ስራ ስናገኝ በደላላን ስራ ስናጣን ሰርቃለን አለ እሱ ሌባ ነው እኔ ሌባ ነኝ ስለዚህ ይሄን ጺምህን ተላጪ ይሁን ተላጭቻለሁ ይሄን አለባበስን ተው የሥራ ልብስ አታርገው አሁን ደግሞ ሌላ ሰፈር ነው አለ ጺሙን የሥራ ልብስ አርጎታል ኮሚቴው ተመርጧል ሌላ ሰፈር አንተማ አትመረጣትም ይሰላላው ቆነው የታባክ ያቆነው እንግዲህ ማባል ወደ መነገጃ አርገው እኮ የንግድ ምልክት አርጎታል የንግድ የሥራ ልብስ ያው እንደ ያሉ አፈቀላጦች አሉ አስመሳዮች ጀማውን ባንድ ግር የሚያቆሙ የፈጅር ሶላት የማይመጣ انما يعمر مساجد الله እኔ እኮ ሰው ስለጠፋ እንጂ የትየምሩቅ ነው ለፈጅር ሶላት መንጣት አልችልም ብሎ በተዋዱ ማገልገል ሲገባው ከሳምንት አንድ ቀን ይመጣል መክሮ ዶልቶ ወይ ኻዲሞቹን ወይ ሙአዚኑን ወይ ኢማሙን አባሩ ይሄዳል ለፈጅር ሶላት አይመጣም እኮ መንጣት መስጂድ የሚያዘው ማን ነው انما يعمر مساجد الله من امن بالله واليوم الاخر ويقيم الصلاه አምስት አውቃት ሶላት ቀጥ አድርጎ እዛው የሚሰግድ መሆን አለበት ለውነቱ ከሆነ ሱብሂ መንጣት አለበት ኢሻም የለ ሱብሂም የለ ከሳምንት አንድ ቀን የሚመጣ ሰው ጃሂል ሐዲስና ሐዲስ ማያቅ አሊፍ ወዲወት እንዲህ ማያቅ ያ ማለት ሁሉም ኮሚቴ ባታ አይደለም አላህ ይጠብቃቸው አላህ ይጠብቃቸው ግን ጥቅም ፈላጊዎች ሰው በጥባጮች ጠርዘኞች አሉ ሊመከሩ ይገባል ባካችሁ አላፍሩ ቆምብላችሁ ሰው ያለ ስራችሁ አትግቡ ሸህ መስጂድን ካነሳን አይቀር ኮሚቴ ብዙ ስራዎች ይሰራል እኮ ይወሉት የመስጂዱን ንጽህና የሚያስጠብቀው ኮሚቴ ነው ውሃ ቆጣሪ ውሃ ሰንተን ሲል የሚያስከፍለው ኮሚቴ ነው የመብራት ጭንቀት ኮሚቴ ላይ ያሉት ብለዋል እኮ ይሄን አልካዱም እኮ እሳቸው ብዙ ናቸው አዳዲስ ሰዎች ሲመጡ ወደ መስጂዱ አህለን ወሰህለን ይያለ የሚቀበል ህዝቡ ነው እሱ የሚያደርገው አይ ኮሚቴው ይቀበላል ኮሚቴው ባደራጀው ነገር በየሳምንቱ የሚደረጉ የዳዕዋ ፕሮግራሞች እንዲኖሩ በየምሽቱ እንዲኖሩ ሰዓት ቁጥጥር ይሄንንም እኮ አንዳንድ ጊዜ ያደርጋል ኢማሞቹ ትንሽ በነሻጣ ገፋ ሲያደርጉ ኮሚቴው ሊያስቆም ይችላል የማስቆም ስልጣን የለውም ሊሉን ነው መገምገም አይችልም ኡስታዝ አብዱል ፈታህ ሼክ ሙስጠፋ ይላል እኮ ዓሊምን ኮሚቴ እንዴት ይገመግመዋል አለ አንድ ሐሳብ ሲሰጥ ዓሊም የዓሊም አቅሙ በወርቅ ሚዛን ነው የሚል እህል እንዴት በወርቅ ሚዛን ይለካል ይላል ይመጣል እንዴ እንደዚህ አይመጣም እኮ ሾሴ የሁሉም ሐቅ አለ የሁሉም ሐቅ አለው እንደው ምናልባት ቢያጠፉም ጥፋት እኮ የለበሰው የለም ሁሉ በዲ አድም ኸጧ ሰው በሰው ይመከራል አባት ቢያጠፋ ልጅ
ገስጦ መክሮ ተቆጥቶ ገምግሞ ልጅ መልሰዋል ተማሪ አስተማሪውን ደረሳ ሸሁን ሚስት ባሏን ሰራተኛ አሰሪውን ስለዚህ የበላይ የበላውን አምረን ቢል ማዕሩፍ ሲባል የራሱ ህግና ደንብ ስርዓት አለው ስለዚህ በዛ ነው መጠናት ያለበት እንጂ ዝም ብሎ አንተ ማዕና ተፍሲር የሚያቀውን ስንት የለፋውን የደከመውን ዝም ብሎ ድምጽ አምረን ባንተ ዘፈን ነው ዘፈፍ መራጭ ነው እንዴ አንተ ድምጽ አምረን ብለ ትገፋዋለህ እሰው ይበቃዋታል استዛሪ خدمውናል ማሻ ልጆች አሉ አሁን ይጠናከሩ ይበረታቱ ለነሱ ልቀቁ ብሎ መለመን እንጂ ማባበል እንጂ ሽማግሌን ማስከፋት ጥሩ አይደለም በላይ ያመጣል ባንገፋቸው እንደዚህ ባንቀይማቸው ባናባራቸው አላህ ተራህመቱ እንዲያባረን አላህን እንፍራ የአንድ ሙእሚን ቀልብ መስበር ቀጥሎ ያለው በጣም ከባድ ስለሆነ አልቀጥለውም ግን የሙእሚን ቀልብ መሰበር የለበትም በሚለው ብቻ ተኮሳቸው ነገር ሆናል ማርባት ማለት ረሱል ሰለላሁ ዐለይሂ ወሰለም የአንድ ሙእሚን ቀልብ በቃ የሙእሚንን ቀልብ አትስበር ማለት ከካባ አሁን የሚበልጥ ሸረፍ ያለው ነገር እኮ የለም አይደል ስናየው እንኳን ዱዓ የምናደርግ እኮ አላሁማ ሸረፍ ጨምርለት ይያልን ነው ግን ከሱ እንኳን ይበልጣል ተብሏል የሙእሚንን ቀልብ መስበር በተለይ አባቶች በየመስጂዱ የሚደርስባቸው ማዋከብ በየመስጂዱ የሚገጥማቸው ፈተና ቀላል አይደለም የመጡበት ዘመን ያዩት ነገር ሌላ የተማሩት ፍቅህ ነው ሻፊዒ ናቸው የሐነፊ ናቸው ሐዲስ የመጣው ትናንትናና ሁለት ነው አገራቸው ወዲያ ውስጥ አሁን የገባው መረጃ ጥረት አለ ስለዚህ ያንን እንደው አሁን ቁኑት ካደረክ መበረር አለበት በቁኑት ዱዓ ካደረክ ተብሎ ሰው እንደ ወንጀል እንደ ከባኢር በያዝ አለበት እንዴ ቢስሚላህ ያልክ ተብሎ እንደዛ ተብሎ አለ ግን በተጨባጭ ይሄ ሼክ ይሄ ግን አለ አሁን ለምሳሌ በዚህ ገጥሞት የተባረረ ሰው ገጥሞት ለርሶ መጥቶ አቤቱታ ያቀርባሉ ይገርማል በጣም ነው የሚያሳዝነው አባት በልጆቹ የተደበደባል ቁርአን ባቀራቸው ልጆቹ የተባረራል እርሶ ባስቀራጭ ማን አለማ ሐርፈን ፈወሸው አሊፍን ያስተባረከ ሼክ ነው ስለዚህ ምን አለ በስነ ስርዓት በአግባቡ በአዲያቡ በሙዓረፋ ነው አላህ ኢህሳን ሳንክድ በጎን ነገር ይዘን መጥፎን ነገር ለማለፍ መሞከር